ለህፃናት የአእምሮ እድገት የሚጠቅሙ ምግቦች ምን ናቸው? ዶክተር ምህረት ካሳሁን ነኝ፣ የህፃናት ስፔሻሊስት ሐኪም። የህፃናት አእምሮ እድገት የሚጀምረው ሆድ ውስጥ ካሉበት ጊዜ እስከ 3 ዓመት ወይም 1000 ቀናት ውስጥ ባለው ሲሆን በዚህ ቀናቶች ውስጥ የምናበላቸው የተመጣጠነ ምግብ ለዚህ እድገታቸው ከፍተኛ ሚና ይጫወታል። ታዲያ እነኚህ ንጥረ ነገሮች ምን ናቸው ስንል ኮሊን፣ ኦሜጋ 3 ፋቲ አሲድ፣ አይረን፣ ፎሌት እንዲሁም ዚንክ የመሳሰሉት ሲሆኑ እነኚህን ከምን እናገኝ ስንል የተወሰኑ ምግቦችን ነግራችኋለሁ። አንደኛ ወተት ኮመንሊ የምንሰጣቸው ለልጆች ሲሆን ከዚህም ከወተት ውስጥ አይረንን ማግኘት ይችላሉ፣ ፕሮቲን። ይሄም ገንቢ የሆነ ለአይምሯችን የሚጠቅም ንጥረ ነገሮችን ይዛል። ሁለተኛው ስጋ ሲሆን ከስጋ አይረንና ፕሮቲን ለአይምሮ እድገት ትልቅ አስተዋጽኦ የሚያበረክቱ ንጥረ ነገሮችን ይዟል። ሶስተኛ ደግሞ ሁላችንም የምናውቀው ኦሜጋ 3 ፋቲ አሲድን የያዘው አሳ ተዋጽኦች ሲሆን ይህም ኦልሞስት ከላይ የጠቀስኳቸውን ሁሉንም ንጥረ ነገሮች የያዘና ለልጆች በሳምንት ከ2 እስከ 3 የምንሰጣቸው ትልቅ የአእምሮ እድገት እንዲያሳዩና እንዲበስሉ ይጠቅማል ማለት ነው። አራተኛ አረንጓዴ የሆኑ የአትክልት ቬጅቴብል የምንላቸው ሲሆን እነኚህም በውስጣቸው አይረንን ይዘዋል። እንዲሁም አንቲኦክሲዳንት የምንላቸው አእምሮ ላይ ጉዳት የሚያደርሱ ኬሚካሎችን ለመከላከል የሚጠቅሙ ቫይታሚን ሲ እና ኢ የያዘ ስለሆነ ይሄንንም ለልጆች መስጠት ትልቅ አስተዋጽኦ ያደርጋል። ሌላው ደግሞ እንቁላል ሲሆን እንቁላል በውስጡ ከፍተኛ የሆነ ፕሮቲን እንዲሁም ኮሊን የሚባል ንጥረ ነገር አእምሯችን ውስጥ መልእክት ለማስተላለፍ እንዲሁም ለማስታወስና ለመማር ችሎታቸውን የሚያዳብር ንጥረ ነገርን የያዘ ሲሆን ይሄንንም ለልጆች መመገብ ከፍተኛ የአእምሮ እድገት እንዲያመጡ አስተዋጽኦ ያደርጋል። ሌላው ደግሞ የተለያዩ የፍራፍሬ ላይክ ለምሳሌ ኦሬንጅ እንዲሁም ቤሪስ የምንላቸው ላይክ ስትሮበሪ፣ ብላክቤሪ የምንላቸው ከፍተኛ የሆነ በውስጣቸው አንቲኦክሲዳንት ላይክ ቫይታሚን ሲ እና ኢ ስላለ አይምሮ ላይ የሚደርሱ የተለያዩ ጉዳቶችን በመከላከል ከፍተኛ የሆነ የማስታወስ ችሎታ፣ የመማር ችሎታ እንዲሁም ወደፊት የሚመጡ ከባድ ህመሞች ለምሳሌ አልዛይመርን የመቀነስ ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ልጆቹን ምን መመገብ እንዳለቦት ማወቅ ከፈለጉ ወደ ክሊኒካችን በመምጣት የበለጠ መረጃ ማግኘት ይችላሉ። አሴት መልቲ ስፔሻሊቲ ክሊኒኮች ነን። አድራሻችን ከሀያት ወደ ጣፎ በሚወስደው መንገድ ላይ ከሎሚያ ጀርባ 100 ሜትር ገባ ብሎ ያገኙናል። ለበለጠ መረጃ መጥተው በአካል ማማከር ይችላሉ። እናመሰግናለን።